ብዙ ሰዎች ዲሲፕሊን ሲባል ማለዳ መነሳት፣ ጤናማ ምግብ መመገብ ወይም ጠንክሮ መስራት ምናምን ይመስላቸዋል አደል? ግን ይሄ የተለመደ አመለካከት ሙሉ በሙሉ ስህተት ነው። እውነተኛ ዲሲፕሊን እንግዲህ ተራ ልማድ አይደለም። በገዛ ድክመታችን ላይ የምንወስደው የኃይል እርምጃ ነው። አዎ፣ ስሜቶቹን፣ ድካምን እና ሰበቦችን አፍኖ የመቅበር ጉዳይ ነው። እሺ፣ ቀጥታ ወደዚህ ጉዳይ እንግባ። ይህ ምንጭ የሚያሳየን እጅግ ጥልቅ እና ማይናወጥ የሆነውን የማኪያቬሊን ፍልስፍና ነው። ይህ ፍልስፍና ደካማውን የሰው ልጅ ክፍል ሙሉ በሙሉ በማጥፋት እንዴት ወደ ታላቅ ኃይልነት መቀየር እንደምንችል ያሳየናል። እንኳን ወደዚህ ትንታኔ በደህና መጣችሁ። ዛሬ አብረን የምንመረመረው እጅግ አስደናቂ የሆነውን የማኪያቬሊ ዲሲፕሊን ምንጭ ነው። ይህ ማብራሪያ የተለመደውን የራስ ገዛ ወይም ሴልፍ ሄልፕ ምክር ወደ ጎን ይተውና ራስን ስለማፍረስና ዳግም ስለመገንባት ነው የሚያወራው። ዋናው ሐሳብ ምንድነው? አንድን ሰው ለስሜቶቹ ከተገዛ ባሪያነት አውጥቶ እንዴት ወደ ተፈጥሮ ኃይልነት መቀየር ይቻላል የሚለው ነው። በእርግጥም ለስላሳነትን አጥፍቶ ጠንካራ ገጸ ባህሪን የመገንባት ጉዞ ነው። አእምሮን ፈጽሞ የማይበገር የማድረግ ሂደት። እንግዲህ ወደ መጀመሪያው ክፍል ስናልፍ የእውነተኛ ዲሲፕሊን ምንነትን እናያለን። ይህም ደካማውን ማንነታችንን መቅበር ማለት ነው። ኒኮላ ማኪያቬሊ የጻፈው እኮ ለቅዱሳን ሳይሆን ለስትራቴጂስቶች ነው። በግርግር በተሞላ ዓለም ውስጥ ኃይልን ለመያዝ ለስላሳ እና በቀላሉ የሚገመት መሆን እንደማይዋጣ ጠንቅቆ ተረድቷል። እና ይሄ በሚገርም ሁኔታ በሁለት ተለያየ አእምሮ ደረጃዎች መካከል ያለውን ሰፊ ልዩነት ያሳየናል። እዩት። ተራ አእምሮ በስሜቶች የሚመራ ማህበራዊ ሚዲያ ላይ እውቅና የሚፈልግ እና ርካሽ ለሆኑ የደስታ ስሜቶች ባሪያ የሆነ ነው። በአንጻሩ ደግሞ ሉዓላዊ አእምሮ አለ። ይሄኛው ከራሱ ጋር መደራደርን ያቆመ ቀዝቃዛ፣ ስሌታዊ እና የማይናወጥ ነው። መቼ ሞቲቬሽን ወይም የውስጥ መነሳሳት እስኪመጣ አይጠብቅም። ለምን ቢባል ሉዓላዊው አእምሮ በስርዓት እንጂ በስሜት አይመራምና። ቀጣዩ ሁለተኛው ክፍላችን ደግሞ ዝምታ እና ስትራቴጂያዊ መግለል ላይ ያተኩራል። ይህ የሙት መንፈስ መሳሪያ ነው። ይህንን ለውጥ ለማምጣት እንግዲህ ጩኸትን ማጥፋት እና ልክ እንደ ሙት መንፈስ መሆን ግድ ይላል። ታውቃላችሁ፣ ተራው ሰው እያንዳንዱን ዕቅዱን ያወራል፣ ገና ምንም ስራ ሳይሰራ እውቅና ይፈልጋል። ነገር ግን እውነተኛ ዲሲፕሊን ዝምታንና ጨለማን ነው የሚፈልገው። ዝምታ ትልቁ ጋሻ ነው። የማኪያቬሊን ጥበብ ስንመረመር ሉዓላዊው አእምሮ ዕቅዱን ፈጽሞ እንደማያስተጋባ እንገነዘባለን። ማስረዳት ወይም ማብራራት እኮ የሰለባዎች ቋንቋ ነው። ኃያላን ሰዎች ድርጊታቸውን አያብራሩም፣ በቀላሉ ይፈጽሙታል። ግቦችን ያለማቋረጥ ማውራት ዝም ብሎ ቀሪሮች ፈቃድና ማረጋገጫን እንደመጠየቅ ይቆጠራል። ሁሌም ቢሆን በክፍል ውስጥ በጣም አደገኛው ሰው የሚያዳምጠው፣ የሚመለከተው እና ምንም የማይናገረው ሰው ነው። ይህ እንግዲህ አስቸጋሪ ግን ደግሞ አስፈላጊ የሆነ የታላቅነት ማረጋገጫ ላቦራቶሪ ነው ብንል ይቃላል። አስቡት፣ ለ6 ወራት ያህል ምንም አይነት ማስታወቂያ ሳያወጡ፣ ምንም ማብራሪያ ሳይሰጡ መሰወር እና በስራ ላይ ብቻ ማተኮር። መዝናናት የሚባለው ነገር የተራ ሰዎች ትኩረት መስረቂያው ነው። ርካሽ ዶፓሚንን የሚያመነጩ ልማዶችን መቁረጥ እና ዓላማን ከማይጋሩ ጓደኞች መራቅ የግድ ነው። እና ይህ መገለል ከሌሎች ጋር ያለውን ግንኙነት ማቋረጥ ብቻ አይደለም፣ ወደ ራስ ጥልቅ ማንነት ውስጥ መግባት ጭምር እንጂ። ከዚህ ዝምታ ሲወጡ ድምፅ ሳያወጡ በገጽታ እና በቆይታ ብቻ ለውጡ ማሳየት ይቻላል። ወደ ቀጣዩን ለፍ እና ይህ እንዴት እንደሚገነባ እኒ ሶስተኛው ክፍል የስሜት አልኪሚ ጥበብ ወይም ደግሞ ማቅማማትን ስለመቀየር ያሳየናል። ብዙ ጊዜ ሰዎች ዲሲፕሊን ያላቸው ግለሰቦች ምንም ስሜት የሌላቸው ሮቦቶች ናቸው ብለው ያስባሉ። ግን ይሄ ፍጹም ውሸት ነው። ዋናው ምስጢር ያለው ከሚሰማን ስሜት ጋር ቀጥታ ተቃራኒ የሆነ ድርጊት መፈጸም መቻላችን ላይ ነው። እውነቱን ለመናገር ዲሲፕሊን ያለው ሰው ሁሉንም ነገር ይሰማዋል። ድካም፣ መሰልቸት፣ ተስፋ መቁረጥ፣ ሁሉንም። ልዩነቱ ግን ለነዚህ ስሜቶች ምንም አይነት ትኩረት አለመስጠቱ ነው። ስሜቶችን ልክ እንደ አየር ንብረት ማለዋወጥ ነው የሚመለከታቸው። ማኪያቬሊ እንዳለው መሪ በስሜት መገዛት የለበትም፣ ስሜትን ግን መጠቀም አለበት። ዝናብ ስለዘነበ ብቻ ጉዞ እንደማይቋረጥ ሁሉ ውስጣዊ ስሜታችን ስላልተመቸን ብቻ ስራ አይቆምም።
ከባድ የሆነውን አልፈልግም የሚለውን ስሜት ወስዶ ወደ ምንም ቢሆን አድርገዋለሁ ተግባር የመቀየር ጥበብ ነው። ይህ ነው እንግዲህ የስሜት አልኬሚ። ታዲያ ይህን እንዴት እናድርገው ካላችሁ በጣም ጠቃሚ የሆነ አእምሯዊ ታክቲክ ላሳያችሁ። እዚህ ጋር ማሰብ የተግባር ጠላት ነው። የጠዋት ማንኪያ ደወል ሲጮህ አእምሯችን ወዲያውኑ ድርድር ይጀምራል አይደል? 5 ደቂቃ ልተኛ ምናምን ይላል። ምክንያቱም አእምሮ የተፈጠረውን ለምቾት እና ለህልውና እንጂ ለተላለቅነት አይደለምና። ስለዚህ ይህን ድርድር ወዲያውኑን ለማቋረጥ የ3 ሰከንድ ህግን መጠቀም አለብን። ደወሉ ሲጮህ 1 2 3 ማሰብን ማቆም እና ወዲያውኑ አካላዊ እንቅስቃሴ ማድረግ። አካላችን የአእምሮን ትዕዛዝ ያለምንም ጥያቄ ወዲያውኑ ማክበር አለበት። እናም ይሄ ወደ 4ኛው ክፍላችን ያመጣናል፣ ፍጹም ደረጃ በምቾት ላይ ጦርነት ማወጅ። ይህ እንግዲህ በዘመናዊው ዓለም ውስጥ ስር ሰዶ ለሚገኘው አማካኝነትና ለስልሳነት ዕውቅናን የሚነፍቅ ጦርነት ነው። የታላላቅ ግዛቶች መውደቅ የጀመረው እኮ ከውጭ ጠላት ሳይሆን ከውስጥ መበስበስ እና በምቾት መለስለስ ሲጀመሩ ነው። እኛም ያለነው በታሪክ ውስጥ እጅግ በጣም ምቾት በበዛበት ዘመን ውስጥ ነው። ዘመናዊው ማህበረሰብ የሰውን ልጅ አቅም የሚያደነዝዙ ስንት ማደንዘዣዎች አቅርቧል መሰላችሁ? ማለቂያ የሌለው መዝረኛ፣ ያለምንም ድካም ቤታችን ድረስ የሚመጣ ምግብ እና እርካሽ ደስታዎች የሰው ልጅ ለስለሳ እና ደካማ አድርገውታል። ታዲያ በእንደዚህ አይነት ማደንዘዣ በሞላበት ዘመን ውስጥ ዲስፕሊንን ጠብቆ መኖር ማለት በእውነት ትልቅ የአመፅ እርምጃ ነው። ለሌሎች እብደት የሚመስል ፍጹም ደረጃን ለራስ ማውጣት እና በምቾት ላይ ጦርነት ማወጅ ይግድ ይላል። አሁን እዚህ ጋር በጣም የሚገርመው ነገር ምንድነው መሰላችሁ? የሰዎች ስሜት አለመዋዠቅ ሌሎቹን እንዴት እንደሚያስፈራራ የሚያሳየው ነጥብ ነው። ዲስፕሊን የሌለው ሰው በቀላሉ ይገመታል። መቼ ተስፋ እንደሚቆርጥ፣ መቼ እንደሚናደድ ሁሉም ይታወቃል። ነገር ግን ዲስፕሊን ያለው ሰው ልክ እንደ ግግር በረዶ ነው። ዝገተኛ፣ ጸጥተኛ፣ ግን በመንገዱ ላይ ያለውን ሁሉም ያደቅ። አስቡት፣ ስድብ ወይም ኪሳራ ሲያጋጥም አለመደናገጥ እና በስሜት አለመዋዠቅ ሌሎች ሰዎችን ለማንቀሳቀስ ለሚሞክሩ አታላዮች ምን ያህል ትልቅ ፍርሃት እንደሚፈጥርባቸው። በመጨረሻም ወደ 5ኛው እና ወሳኙ ክፍል ደርሰናል። የሉዓላዊው ማንነት ዳግም ልደት ወይም የአሮጌው አእምሮ ሞት። ይሄ እንግዲህ እጅግ በጣም ህመም በሚያመጣው የለውጥ ምዕራፍ ላይ ያደርሰናል። በአጭሩ በሌሎች ዘንድ ለመዋደድ ይጥር ለነበረው ደካማ ማንነታችን የቀብር ስነ ስርዓት የምንፈጽምበት ነው። ይህ አሮጌውን አእምሮ ገድሎ አዲሱን እና ሉዓላዊውን ማንነት በድጋሚ የመውለድ ሂደት ነው። የማኪያቬሊ ማስጠንቀቂያ ደግሞ የዚህን ለውጥ ጣሪያ በደንብ ያሳየናል። እያንዳንዳችን ካለፈው ልማዳችን፣ ከስህተቶቻችን እና ከፍርሃቶቻችን ጋር የሚያቋርጥ ጦርነት መግጠም አለብን። አሮጌውን ማንነት ካላጠፋ ነው አሮጌው ማንነት የወደፊቱን ግዛታችንን ያጠፋዋል። ስለዚህ ወደ ኋላ የሚጎቱንን እና ትንሽ እረፍ የሚሉንን የውስጥ ድምጾች ያለ ርህራሄ መዋጋት አለብን። ይህን ጦርነት ማሸነፍ የሚቻለው ያለፈውን ማንነት ሙሉ በሙሉ በመተው እና በመቅበር ብቻ ነው። ስለዚህ ዋናው ነጥብ በህይወት ውስጥ ያለውን ትልቁን ምርጫ መገንዘባችን ላይ ነው። ምርጫው 2 ነው። በረት ውስጥ ያለው በግ ሞቅ ያለ ደህንነቱ የተጠበቀ ግን ደግሞ የታጠረ የባርነት ህይወት መምረጥ ይቻላል። አሊያም ደግሞ እንደ ተራራ ላይ ተኩላ ብርድ ውስጥ ያለ የተራበ ግን ሙሉ በሙሉ ነፃ የሆነ ህይወት መምረጥ ይቻላል። እውነተኛ ዲስፕሊን የሚያስተምረን ይህንን የብቸኝነት፣ የቅዝቃዛ ነፃነት እና የጥንካሬ መንገድ እንድንመርጥ ነው። የዚህ ሁሉ ፍልስፍና ማጠቃለያ እንግዲህ ይሄው ነው። አብዛኛው ዓለም ለስላሳና በቀላሉ ትኩረቱን የሚሰርዝ የሆነ ሲመጣ፣ ዲስፕሊን ያለው አእምሮ ግን ይበልጥ እየጠነከረ እየተሳለ እና ፈጽሞ የማይበገር የሆነ ይመጣል። 0.01 በመቶ የሚሆኑት ሉዓላዊ አእምሮ ያላቸው ግለሰቦች የሚሰሩት በስሜት ሳይሆን በንጹህ አመክንዮ ብቻ ነው። ዓለምን እንደ መጫወቻ ሜዳ ሳይሆን በጥንቃቄ እርምጃ የሚወሰድበት የቼስ ሰሌዳ ነው የሚመለከቷት። የሌሎች ደካማነት እና ስሜታዊነት ለነሱ ትልቅ ጥንካሬ ይሆናል ማለት ነው። እናም ይህንን ማብራሪያ ስናጠናቅ ከላይ የተነሱት ሐሳቦች ሁሉ
ወደ አንድ ጥልቅ እና ሁሌም አብሮን ወደሚቆይ ጥያቄ ያመጡናል። የመንጋው ሙቀት ወይስ የአደን ኃይል? የትኛውን እንመርጣለን? ይህ እኮ ከማንኛውም ውጫዊ ኃይል በላይ የሕይወታችንን አቅጣጫ የሚወስን ትልቁ ምርጫ ነው። ዲስፕሊን እውነተኛ ምሽግ ነው። ማንም ሊነጥቀን የማይችለው ብቸኛው ሀብት ይህ የመቋቋምና የማሸነፍ ኃይላችን ነው። ምርጫው እንግዲህ በእጃችን ነው።